የተወደዳችሁ የእግዚአብሔር ቤተሰቦች እንደምን ሰነበታችሁ? ዛሬ በጉባኤያችን የምንመለከተው በቅድስት ቤተክርስቲያናችን መጽሐፍ ቅዱስ ውስጥ ከሚገኙትና በብሉይ ኪዳን ካሉት የሁለተኛ ቀኖና ዲዩትሮካኖኒካል መጽሐፍት መካከል አንዱ የሆነውን መጽሐፈ ቶቢትን ነው። ይህ መጽሐፍ ተስፋ ለቆረጡ ተስፋ የሚሰጥ፣ ለታመሙ ፈውስ የሚሆን፣ ለመንገደኞችም መሪ መላእክት እንዳላቸው የሚያስረዳ ድንቅ መጽሐፍ ነው። ታሪኩ የሚያጠነጥነው በሁለት ተስፋ የቆረጡ ቤተሰቦች ዙሪያ ሲሆን እግዚአብሔር እነዚህን ሰዎች ለመታደግ ፈጣን ረዳት የሆነውን ሊቀ መላእክት ቅዱስ ሩፋኤልን እንዴት እንደላከላቸው በስፋት እንመለከታለን። ልቡናችሁን ሰብስባችሁ እምነታችሁን አጽንታችሁ ተከታተሉ። ታሪኩ የሚጀምረው በአሦር ምርኮ በነበረው ቶቢት በሚባል ደግ ሰው ነው። ቶቢት እግዚአብሔርን የሚፈራ፣ ከእርሱም ጋር ለተማረኩ ወገኖቹ ምጽዋዕትን የሚሰጥ፣ የተራበን የሚያበላ፣ የተጠማንም የሚያጠጣ ሰው ነበር። ከሁሉም በላይ ደግሞ የቶቢት በጎነት የሚገለጸው በሞት ነበር። ንጉሡ እንዳይቀበሩ የከለከላቸውን የእስራኤልን ልጆች አስክሬን በድብቅ እየወሰደ ይቀብር ነበር። አንድ ቀን ግን ይህ ደግ ሰው ተፈተነ። ሙት ቀብሮ ደክሞት ከግድግዳ ስር ተኝቶ ሳለ የሌሊት ወፍ አይነ ምድር በአይኑ ላይ ወደቀበት። በዚህም ምክንያት ቶቢት አይኑ ጠፋ፣ ታወረ፣ ሀብቱ አለቀ፣ ድህነት መጣበት። ዘመዶቹና ሚስቱ ሳይቀሩ ተሳለቁበት። ምጽዋዕትህና በጎነትህ ወዴት አለ አሉት። ቶቢትም ነፍሱ እስክትመረር ድረስ አዘነ። ጌታ ሆይ በሕይወት ከመኖር ሞት ይሻለኛልና ውሰደኝ ብሎ በምሬት ጸለየ። በዚሁ ሰዓት በሌላ አገር በሜዶን ምድር ሳራ የምትባል አንዲት ወጣት ሴት ነበረች። እርሷም በከባድ ሐዘን ውስጥ ነበረች። 7 ባሎች አግብታ፣ ነገር ግን ባሎቹ ወደ እርሷ ገና ሳይቀርቡ አስሞዲዮስ የተባለ ክፉ ጋኔን ይገድልባት ነበር። ገረዶቿ ሳይቀሩ ባሎችሽን የምትገድሊያቸው አንቺ ነሽ እያሉ ይሰድቧት ነበር። እርሷም እንደ ቶቢት ተስፋ ቆርጣ ጌታ ሆይ እባክህ ከዚህ ውርደት ገላግለኝ ብላ አለቀሰች። ወዳጆቼ ልብ በሉ፣ የእነዚህ ሁለት ሰዎች ጸሎት በአንድ ጊዜ ወደ እግዚአብሔር የክብር ዙፋን ደረሰ። እግዚአብሔርም ጸሎታቸውን ሰማ። ለሁለቱም ፈውስና ደስታን ይሰጥ ዘንድ የሰው ልጆች ጸሎት ወደ እግዚአብሔር የሚያሳርገውን ሊቀ መላእክት ቅዱስ ሩፋኤልን ላከላቸው። ቶቢት ሞቱን በተመኘ ጊዜ በሩቅ አገር ያስቀመጠው ገንዘብ ትዝ አለው። ስለዚህ ልጁን ቶቢያን ጠርቶ ልጄ ሆይ ወደ ሜዶን አገር ሂድና ያን ገንዘብ አምጣ፣ ነገር ግን መንገድህን የሚመራህ ታማኝ ሰው ፈልግ አለው። ቶቢያም ወደ ውጭ ሲወጣ አንድ የሚያምር ወጣት አገኘ። ይህ ወጣት ተመስሎ የመጣው መልአኩ ቅዱስ ሩፋኤል ነበር። ቶቢያ መልአክ መሆኑን አላወቅም። ስምህ ማን ነው ቢለው መልአኩ ራሱን ደብቆ አዛህያስ አለው። ትርጉሙም እግዚአብሔር ረዳ ማለት ነው። መልአኩም ቶቢያን በሰላም ወስዶ በሰላም የሚመልሰው ለሽማግሌው አባቱ ቃል ገባለት። ጉዞው ተጀመረ። ውሻቸውን ተከትላቸው ነበር። ቲግሮስ ወደ ተባለው ወንዝ በደረሱ ጊዜ ቶቢያ ሊታጠብ ወደ ውሃው ወረደ። ድንገት አንድ ትልቅ ዓሣ ሊወልጠው ዘላ። ቶቢያም ደንግጦ ጮኸ። መልአኩ ቅዱስ ሩፋኤል ግን አትፍራ፣ ዓሣውን ያዘው እንጂ አትለቀው አለው። ቶቢያም ታግሎ ዓሣውን ያዘው። መልአኩም እንዲህ አለው፣ የዓሣውን ልብ ጉበትና ሐሞቱን ለይተህ ያዝ፣ መድኃኒት ነውና አለው። ቶቢያም ተአዝዞ ያዘ። መንገዳቸውን ቀጠሉ። ሳራ ወደ አለችበት ከተማ ደረሱ። መልአኩም ለቶቢያ ዛሬ በዚህ በራጉኤል ቤት እናድራለን፣ ልጁንም ሳራን ሚስት ትሆንህ ዘንድ እጠይቅልሃለሁ አለው። ቶቢያ ግን ስለ ሳራ ታሪክ ሰምቶ ነበርና ፈራ። 7 ባሎች እንደሞቱባት ሰምቻለሁ፣ እኔንም ያ ጋኔን እንዳይገድለኝ እፈራለሁ አለ። መልአኩ ቅዱስ ሩፋኤል ግን እንዲህ ብሎ አጽናናው፣ ስማኝ፣ ወደ ሙሽራይቱ ጓዳ በገባህ ጊዜ የዓሣውን ጉበትና ልብ ከዕጣን ጋር አብረህ አጭስ። ያ ክፉ ጋኔን አስሞዲዮስ ሽታውን ሲያሸት ይሸሻል፣ ለዘላለምም ወደ እርሷ አይመለስም። ቶቢያም በመልአኩ ታምኖ ሳራን አገባ። ልክ እንደተባለው የዓሣውን ጉበትና ልብ ሲያጤስ አስሞዲዮስ ሽታውን መቋወም አቅቶት ሸሸ። ቅዱስ ሩፋኤልም ጋኔኑን ተከትሎ በግብፅ ምድረ በዳ አሰረው። ሳራ ከጋኔኑ እስራት ተፈታች። ለዓመታት የነበረው ለቅሶ ወደ ሰርግና ወደ ደስታ ተለወጠ።
ሰርጉ ካለፈ በኋላ ቶቢያ ሚስቱን ሳራንና ገንዘቡን ይዞ መልአኩ እየመራው ወደ አባቱ ቤት ተመለሰ። እናቱና አባቱ በጉጉት ይጠብቁት ነበር። መልአኩም ለቶቢያ አባትህ ሲቀበልህ ያን ያስከው የዓሣ ሐሞት በዓይኑ ላይ ቀባው አለው። ቶቢያም አባቱን አብቆ በተሳለሙ ጊዜ መድኃኒቱን በዓይኑ ላይ ቀባ። ወዲያው እንደ እንቁላል ቅርፍሽ ያለ ነገር ከዓይኑ ላይ ተላለጠ። ቶቢት አየ፣ የዓይኑ ብርሃን ተመለሰ። ልጄ ቶቢያ ሆይ የዓይኔ ብርሃን እያለ አለቀሰ። እግዚአብሔርን አመሰገነ። በመጨረሻም ቶቢትና ቶቢያ ይህንን አዛርያስ የተባለው ደግ ሰው ወሮታውን ሊከፍሉት ፈለጉ። የገንዘቡን ግማሽ ሊሰጡት ጠየቁት። በዚህ ጊዜ መልአኩ እውነተኛ ማንነቱን ገለጠ። እንዲህም አላቸው፣ እኔ የቅዱሳንን ጸሎት ወደ ጌታ ክብር የሚያሳርጉት ከሰባቱ ቅዱሳን መላእክት ሩፋኤል ነኝ። በጎ ሥራህንና ምጽዋትህን እግዚአብሔር አይቷልና እኔን ላከኝ። አሁንም እግዚአብሔርን አመስግኑ እንጂ እኔ ወደ ላከኝ እሄዳለሁ። ቶቢት 12:15 ይህን ብሎ ከፊታቸው ተሰወረ። እነርሱም በግንባራቸው ተደፍተው ሰገዱ። በመጨረሻም ቅዱስ ሩፋኤል ልቡናን ደስ የሚያሰኝ መላእክት ነው። የቶቢትን ቤት በደስታ እንደሞላ የሳራን እንጣ እንዳበሰ ዛሬም የሁላችንን ቤት በሰላም በጤና እና በበረከት ይሙላልን።